ቪዲዮአችሁ ላይ እንዴት በቀላሉ የአማርኛ ፎንቶችን ከእንግሊዘኛው ፎንት ጋር ማመሳሰል እንችላለን? በቀላሉ በካፕከት እንዴት መጀመሪያ ወደ ጎግል ሂደን አምሃሪክ ፎንት እንላለን። ከዛ አንደኛ ላይ ይመጣልንን ክሊክ እናደርጋለን። ከዛ ወደ ታች ስክሮል አድርገን የሚመጡልንን ፎንቶች ዳውንሎድ እናደርጋቸዋለን ማለት ነው። በፈለጋችሁ ስታይል ዳውንሎድ ማድረግ ትችላላችሁ። ወደ ካፕከት እንመለሳለን። ካፕከት ላይ እንገባለን። እዛ ኒው ፕሮጀክት ከዛ የፈለጋችሁትን ቪዲዮ ክሊክ ታደርጋላችሁ። እኔ አሁን ለምሳሌ ይሄን ክሊክ አደርጋለሁ፣ ኢምፖርት አደርጋለሁ። ከዛ ቴክስት አድ ቴክስት፣ ከዛ ላይክ አርጉ እንበልስ። ከዛ ፎንት ላይ እንመጣለን። እስቲ ፎንቱን እንቀይረዋለን። ይሄው እንደምታዩት ነው። የእንግሊዘኛውን ብቻ ነው የሚቀይረው፣ የአማርኛውን አይቀይርም። ከዛ ማይ ፎንት የሚለው ላይ ክሊክ እናደርጋለን። ከዛ ማይ ፎንት የሚለው ውስጥ ገብተን ቅድም ዳውንሎድ ያደረግነውን አድ እናደርጋለን። ከዛ እኔ አድ አድርጌ ስለነበር ከዛ ክሊክ አድርጌ እመርጣለሁ ማለት ነው። ከዛ ያው እንደምታዩት ነው። ይሄው ስታይሉን ይቀያየርልኛል ማለት ነው። እነዚህ ናቸው። ያው እንደምታዩት ያው ስታይል ላይ ስንገባም እንደፈለግን ማድረግ እንችላለን። አብሮ ነው የሚቀይረው ማለት ነው። መልኩንም ስታይሉንም ሁሉ ነገር ማለት ነው። እንደዚህ በቀላሉ መቀየር ትችላላችሁ።